ይሄ ወረርሽኝ ወደ አላህ የማይመልሰን ከሆነ ወላሂ እኛን ወረርሽኙ ኮሮናው አይደለም የግድ ከራሳችን ጋር መሆን አለብን መስጂዶች ከሰጋጆች ነፃ እንደነበሩ በሰላተል ፈጅር ይሄው አሁንም በዙሁርም በአስርም በመግሪብም በኢሻም ባዶ ናቸው የማይሰግደው ሰው እንኳን የመስጂድን ዋጋ እስኪያይ ድረስ የሚሰግደውም ቢሆን የመስጂድን ዋጋ እስኪያውቅ ድረስ በአላህ ይሁንብኝ ይህ ኡማ ፈጣሪውን ቢፈራ ልክ አሁን በአይን የማይታየን ፍጥረት በፈራበት መጠን ወላሂ ሁኔታችን በተቀየረ ነበር ይሄው አሁን ታማሚው قد تعدت المليون إصابة في العالم مليون የሚቆጠር ሆኗል በአለም ولكن أحبتي ግን ወዳጆቼ سأسرد لكم እነግራችኋለሁ سأسرد لكم እነግራችኋለሁ أعجب رسالتين አስገራሚ መልእክቶችን وقصتين وأختم إن እና شاء الله አስገራሚ ታሪኮችን ከዛም ጨርሳለሁ ኢንሻአላህ الأولى دكتور አንድ ዶክተር እንደዚህ አለ ዶክተር ነው عن رجل ስለ አንድ ሰው في أوروبا በአውሮፓ ስለሚገኝ قبل أن يموت ከመሞቱ በፊት أعطى لهذا الدكتور ለዚህ ዶክተር ሰጠው الرقم السري የሚስጥር ቁጥሩን لحسابه في البنك የባንክ ሂሳቡን وقال أخرج ما فيه من مال አለው ያለውን ገንዘብ አውጣ على أن تعيد لي حياتي ህይወቴን እንድትመልስልኝ أعطى رقمه السري የሚስጥር ቁጥሩን ሰጠው لهذا الدكتور ለዚህ ዶክተር قال أخرج من البنك አለው ከባንክ ውስጥ አውጣ كل ما أملك من المال ሁሉንም ገንዘቤን ሀብታም ነበር ሰውየው قال አለው وأرجع بها صحتي ጤንነቴን ብቻ መልስልኝ صدق الله አላህ እውነት አለ በርግጥ يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት ቀን يوم لا ينفع مال ولا بنون ንብረትም ልጅም የማይጠቅምበት إلا ቀን من أتى الله بقلب سليم የተስተካከለ ልብን ይዞ አላህ ዘንድ ከመጣው يريد በስተቀር الدكتور أن يخرج مال البنك ለዶክተሩ ባንክ ያለውን ንብረት ሁሉ ሊሰጠው ይፈለገ ليعيد صحته ጤንነቱ እንዲመለስለት وكم اليوم ስንቶቻችንን من شبابنا من هم ከወጣቶች ሙሉ ጤነኛ ይሆንን كم من بيننا ከመካከላችን من الرجال من هم ስንት أصحاب ወንዶች ናቸው ሙሉ ጤነኞች የሆኑ ولكن المرض ግን በሽታ هو أقصر رسالة አጭር للإنسان መልእክት ነው ለሰው ልጅ يقول له فيها ما أضعفك أيها ምን አይነት الإنسان ደካማ ነህ የሰው ልጅ ሆይ ሚል وبينما በዚህ ሁኔታ مات مصاب አንድ ታማሚ بمرض الكورونا በኮሮና በሽታ ሞተ أرسل الأطباء إلى ዶክተሮች أولاده ወደ ልጆቻቸው መልእክት ላኩ كي يأتوا ليودعوه መጥተው እንዲሰናበቱት حتى ولو من خلف زجاج ከመስታወት ጀርባም ቢሆን انتظروا ጠበቋቸው هل يأتي الأولاد ልጆቹ ይመጡ እንደው ብለው ليودعوا أباهم አባታቸውን እንዲሸኙ وقد أصيب بمرض كورونا ሰውየው በኮሮና በሽታ ታሟል لم يأتي واحد منهم አንዳቸውም አልመጡም ودفن وحيدا فريدا ብቻውን دون أن ተቀበረ يلقوا ማናቸውም عليه መጥተው የስንብት نظرة መልከታን ሳይመለከቱት خوفا من كورونا ኮሮናን በመፍራት صدق الله አላህ በርግጥ እውነት አለ يوم يفر المرء من ሰው أخيه ከወንድሙ የሚሸሽበት يوم يفر المرء من ሰው أخيه ከወንድሙ የሚሸሽበት وأمه وأبيه ከእናትና ከአባቱ وصاحبته وبنيه ከጓደኛውና ከልጁ والله በአላህ ይሁንብኝ إن لم نأخذ العبر والعظات في ይህን هذه እንደ መማሪያና الأيام መቀጣጫ ካልወሰድ ነው فإن حالنا لن يتغير ሁኔታችን የሚስተካከል አይሆንም